بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته አሁን ያለነው በአስሩ ዙልሒጃ ቀናቶች ውስጥ ነው። እነዚህን ቀናቶች በኢባዳ ልናሳልፋቸው ይገባል የሚለውን በተደጋጋሚ አንስተናል። ዛሬ ደግሞ ማስታወስ የምፈልገው ነገር ራሴንም ወገኖችንም በእነዚህ ቀናቶች ውስጥ የሰደቃን ጉዳይ እንዳንዘነጋ ነው። ሰደቃ ማለት ምስኪኖችን ማብላት፣ ድሆችን ማብላት መርዳት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሰደቃን አሰደቀቱ ቡርሃኑን ብለዋል። ሰደቃ ማስረጃ ነው፣ ደሊል ነው። ለምን ማስረጃ ነው ቢባል ሰውየው ኢማን እንዳለው አመላካች ነው። ምክንያቱም የሰው ልጅ ማንኛውም በተፈጥሮ ገንዘብ ይወዳል። አላህ ሱብሓነሁ ወተዓላ ዙይነ ሊናሲ ሑቡ ሸሀዋት ሚነ ኒሳኢ ወልበኒን ወልቀናጢር አልሙቀንጠራ ሚነ ዘሀቢ ወልፊዳ ወልኸይል አልሙሰወማ ይላል። እነዚህን ቁሳዊ ነገሮችን የሰው ልጅ ይወዳቸዋል። የተከማቸ ሀብት፣ ብር፣ ወርቅ ይወዳል። ወቱሒቡነ አልማለ ሑበን ጀማ በጣም ብርቱ ውዴታ ነው ገንዘብን የምትወዱት ይላል አላህ ሱብሓነሁ ወተዓላ። ወኢነሁ ሊሑቢል ኸይሪ ለሸዲድ የሰው ልጅ ገንዘብን ለመውደድ በጣም ብርቱ ነው ይላል። ስለዚህ እንደዚህ የሚወደውን ገንዘብ ከእጁ ፈልቅቆ ሲያወጣ አላህ ሱብሓነሁ ወተዓላ ይሄ ሰው ኢማን እንዳለው እንደሚመሰከርለት በረሱል ሰለላሁ ዐለይሂ ወሰለም አንደበት ገልጾልናል ማለት ነው። ስለዚህ ሰደቃ ቡርሃን ነው። ሰደቃ በእነዚህ ቀናቶች ውስጥ ሲሆን ደግሞ የተለየ ነው የሚሆነው። ሰደቃ በማንኛውም ጊዜ የሚያደርግ ሰው አሳዒ ዐለል አርመለቲ ወልመሳኪን ከሳኢሚል ቃኢም ብሎ ረሱል ሰለላሁ ዐለይሂ ወሰለም ምስኪኖችና ችግርተኞች የሚንከባከባቸው የሌላቸው እናቶች ላይ የሚሮጥና የሚያበላቸው ሰው፣ የሚያጠጣቸው ሰው፣ የሚንከባከባቸው ሰው እንደዚሁ ምስኪኖችም ድሆችንም የቲሞችንም የሚንከባከብ ሰው ልክ ሁሌ እንደሚቆምና እንደማያርቅ ያም ሶላት ማለት ነው። ሁል ጊዜ እንደሚጾምና እንደማያፈጥር ነው። ከሳኢም الذي لا يفطر والقائم الذي لا يفطر ነው። ስለዚህ ይሄ ሊያመልጠን አይገባም። በእነዚህ ቀናቶች ውስጥ ሲሆን ደግሞ የተለየ ይሆናል ማለት ነው። ያለንን ነገር አሁን ነው መሻማት ያለብን። በህይወት እያለን በንብረታችን መጠቀም ያለብን አሁን ነው። እነዚህ 10 ቀናቶች ውስጥ ደግሞ መፍጠን ይኖርብናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው መጥቶ አዩ ሰደቀቲ ኸይሩን ያ ረሱላህ ሰለላሁ ዐለይሂ ወሰለም ብሎ ጠየቃቸው። የትኛው ሰደቃ ነው የሚሻለው ያ ረሱላህ ሰለላሁ ዐለይሂ ወሰለም ብሎ ሲጠይቃቸው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩ ሰደቀቲ ጁህዱል ሙቂል ብለዋል። ከሰደቃ ሁሉ የተሻለ ማለት ሰውየው ሳይኖረው ተጣጥሮ የሚያወጣው ነገር ነው። ስለዚህ የሌለን ሰዎች ተጣጥረን ማውጣት ይኖርብናል ማለት ነው። በሌላም ጥያቄ ሌላ ጊዜ ደግሞ ሲጠየቁ ረሱል ሰለላሁ ዐለይሂ ወሰለም የተሻለ ሰደቃ ምንድነው ሲባሉ ከሰደቃ ሁላማ የሚሻለው አንተ ተሰደቀ ወአንተ ሰሒሁን ሸሂህ አንተ ጤነኛ ሆነ እየሰሰትክ ሀብትን እየፈለግክ ተአምሉ ጊና ወተኽሸል ፈቅር ድህነትን እየፈራ የምታደርገው ነገር ነው። ለረሱል ሰለላሁ ዐለይሂ ወሰለም መክበር የማይፈልግ ሰው የለም፣ ድህነትን የማይፈራ ሰው የለም። ይህ እነዚህን ሰብሮ የሚሰድቅ ሰው ነው ብሏል። በእነዚህ በ10 ቀናቶች ደግሞ አጅሩ የተለየ ስለሆነ ነው የምናስታውሰው። የሰደቃ አጅር በማንኛውም ጊዜ ይታወቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።